የተጠላች ነች። የተጠላችውም ደግሞ ሰባት አጋንንት በእሷ ላይ ስላደሩ እነዚህም በሽተኛ ስላደረጓት ቤተሰቦቿም ሁሉም ተጠይፏት ያሉ ነበሩ በዘመኑ ማለት ነው። ስለዚህ ማርያም መግደላዊት ለየት የሚያደርጋት በሰው ዘንድ ተገፍታለች፣ በቤተሰቦቿም ተገፍታለች። ነገር ግን ሰው ቢገፋም ሰው ቢያሳድድም ሰው ቢጠላም የሚወድበት ምክንያት አለው። የሚጠላበትም ምክንያት ሲያልፍ ይጠላል። ማርያም መግደላዊት የጌታን ማዳን የምትጠባበቅ ናት። ጌታንም ደግሞ እስከ መጨረሻው እስከ ትንሣኤው ድረስ ብሎም ደግሞ እስከ ማረጉ ከማረጉ በኋላ እስከ መንፈስ ቅዱስ እስከሚወርድበት ድረስ ቆይታ ጸንታ ክብርን በሐዋርያት ዘንድ የተሸለመች ናት እና ማርያም መግደላዊት ሰባት አጋንንት ያደረባት በሽተኛ ወይም ሕመምተኛ ርኩስ መንፈስ ያደረባት ነች። በመጀመሪያው ርኩስ መንፈስ እንዴት አደረባት ቢባል በቤተሰቧ ምክንያት ወይም በሕቷ ምክንያት ነው። እነዚህ ሰባቱ አጋንንት ያደሩባት ማለት ነው። አጋንንቶቹ እንዴት ናቸው ቢሉ በቅናት ያደረባት መንፈስ አለ፣ በዝሙት ያደረባት መንፈስ አለ፣ በሐሜት ያደረባት መንፈስ አለ፣ በትዕቢት ያደረባት መንፈስ አለ፣ ሌሎችም አሉባት። እነዚህ ትንሾቹን አንስተን ሰው መቼም በዚህ ምድር ስንኖር ብዙ ነገሮች ይገጥሙናል። በቅናት እንግዲህ ይቺ ማርያም መግደላዊት በእህቷ መቅናት አልነበረባትም። እህቷ መልከ መልካም ስለነበረች ደምግባቷ ያምር ስለነበረ ከሌሎቹ ተለይታ ስትታይ የነበረች በእህቷ ፈንታ ነው ልትቀና በእህቷ መልክ በእህቷ ደምግባት ነው የቀናችባት ማለት ነው። ስለዚህ በእህቷ ምን ብላ ትቀናበን ነበረ? እህትየዋ መልከኛ ስለነበረች ተገላልጣም ስትሄድ እንዲሁም መልኳም ሌሎችም ሰዎች ሳናግሯት በዚህ በብዙ መንገድ ትቀናለች። ሰዎች ብዙ ጊዜ አንዱ ስላማረበት አንዱ ስላገኘ ወይም ከመካከሉ ያለው አንዱ ደግሞ ተችሎ ስለተገኘ ይቀናሉ። ብዙ የቅናት መንፈስ ዛሬም አለ። አንድ ሰው መልኩ ስላማረ የሚቀኑ ሰዎች አሉ። ነግዶ ስላደረሰ ተምሮ እውቀት ስላመጣ የሚቀኑ ብዙ ሰዎች አሉ። መልክ ስላለው ደግሞ ከሌሎች ጋር እንዲሁ እኩል ሰርታ ሌሎች ገናኝ ደግሞ የሚቀኑ ብዙ ሰዎች አሉ። ዛሬም ቅናት የለም ማለት አንችልም። ሐሜት የሚያሙ ሰዎች አሉ። ዛሬም የሚያሙት ምን እያሉ ያማሉ? እኮ እንዲህ አድርጎ ነው ብሎ በተሳካ ምክንያትና እግዚአብሔርን አግኝቶ ስላገኘ ብቻ እግዚአብሔርን ስላገኘ እግዚአብሔርን ስለወደደ እግዚአብሔርን የማዳንን ስራ ተገልጦለት በየመንገዱ እግዚአብሔር እየመሰከረ በሚሄድበት ሰዓት ሁሉ ይህ ሰው እግዚአብሔርን ይዞ ነው ያለፈበት የማይሉ ሰዎች ብዙዎች ናቸው። ወይም ከርቆ ያለፈለት የሚሉ አሉ። ማግኘት እንኳን በተለያየ ምክንያት ነው ንብረት ያገኘ ሀብት ያገኘ የሚሉ ሰዎች ብዙዎች አሉ። የሚያሙ ሰዎች አሉ። በዝሙት መንፈስ የሚቀኑ ሰዎች አሉ። የዝሙት መንፈስ የተጠናወታቸው ብዙ ሰዎች አሉ። ትንግስት የተጠናወታቸው ብዙ ሰዎች አሉ። በአንጻሩ ደግሞ ለሰዓታቱ ለቅዳሴ ለማህሌቱ እንዲሁም ለቁርባኑ ለቅዳሴ ለጠላለ መንፈስ ንስሐ በመግባት ራስን በእግዚአብሔር ዝግጁ በማድረግ ደግሞ ወደ ቤተክርስቲያን የሚገሰግሱ ብዙ ሰዎች አሉ። እነዚህ ያሉ ማለታችን አይደለም እና ማርያም መግደላዊት ይህ ሁሉ ታደርግ ነበረ። ይህ ሁሉ ካደረገች በኋላ በቤተሰቦቿ ዘንድ ተጣለች። ከዚያ በኋላ ከቤት ወጣ። ከቤት ከወጣች በኋላ ሆነ በያለችበት ሀገር ነበረ፣ ባደረችበት ሲሆን ነበረ። ፈቃድ የላትም። ምክንያቱም በቤተሰቡ የተጠላቸው አብዛን ተብሎ የተጣለ ሰው ወይም ደግሞ በሽተኛው ተብሎ የተጣለ ሰዎች ዛሬም ቢሆን በየአካባቢያችን የምናያቸው ሰዎች አሉ። ይቺ ማርያም መግደላዊት በቤተሰቦቿ ዘንድ ተጥላለች። የሚፈልጋት ሰው የለም። ነይ ወደ ቤትሽ ግቢ፣ ወደ ቤተሰቦች ተመለሽ የሚላትን ሰዎችም አላገኘችም። ምክንያቱም በሽተኛ ነች ተብላ ጥለዋታል ወይም አባረዋታል ወይም ከቤተሰብ ለይተዋታል። ከቤተሰብ እነሱ ቢለዩአቸው የማይለይ እግዚአብሔር፣ የማይተው እግዚአብሔር፣ ሰውን የማይልቅ እግዚአብሔር፣ እግዚአብሔር እኛን ኃጢአታችን እንጂ ከነ ኃጢአታችን የሚወድ እግዚአብሔር፣ ኃጢአታችን የሚጠላ ኃጢአተኛነታችን ደግሞ የማይጠላ እግዚአብሔር ከነ ኃጢአቷ በመዋዕለ ስብከቱ በሚያስተምር ጊዜ አገኛት ማለት ነው። ሲያገኛት ከኃጢአቷ ሁሉ ከዛ ካለባት ርኩስ መንፈስ ሁሉ ከያዛት በሽታ ከተያዘችበት መከራ ከዚህ ከዲያብሎስ እስራት ሁሉ ከጭንቀቷ ሁሉ ነፃ አወጣት፣ አዳናት ወይም ፈወሳት ማለት ነው። በዚያ በተፈወሰች ጊዜ ድነቷን ይዛ ወደ ቤቷ አልተመለሰችም። አንዳንዶቹ ሰዎች ጸበል ይዙና ጸበሉ ካዳናቸው በኋላ
የማይመለሱ ሰዎች አሉ። ያዳናቸው ማን እንደሆነ ወይም ያዳናቸውን አሳደው ከአሳዳጆች ጋር የሚቆጥሩ አሉ። አንዳንዶቹ ያዳናቸውንም ሰው ዘወር ብለው ክብር የማይሰጡ የማያመሰግኑም አሉ። ማርያም መግደላዊት ግን የነበረባትን የአጋንንት ስርዓት ከዚያ ከጭንቁ ከቤተሰብ መጠላት በቤተሰብ ርቃ በቤተሰብ ተሰዳ የምትኖርበትን ስላላቀቃት ጌታችን ኢየሱስ ክርስቶስን ተከተለችው፣ አልተወችውም ማለት ነው። አንዳንድ ሰው ውለታ ያዋለለትን ሰው ይረሳል። ውለታ የሚረሳ አለ፣ የማይረሳ ውለታ አለ። እንዲህ አይነቱ ውለታ ሊረሳ አይገባም። ማርያም መግደላዊት ከዚህ ሁሉ ያዳናትን ክርስቶስን ተከትላ ሄደች። ተከትላ ስትሄድ ምን ታደርግ ነበረ? ጌታችን ኢየሱስ ክርስቶስን ከሞተ በኋላ በመስቀሉ ስር አልተለየችም። ከመሞቱ በፊት ከሞተም በኋላ ደግሞ ጨለማው ቁሩ ወይም ያ ድምፀ አራዊቱ ሁሉ እሷን ሊያስፈራት አልቻለም። በመቃብሩ ቁማ በሌሊት ትጸልይ ነበረ። ከተነሳም በኋላ ሲነሳ መነሳቱን ያዩት መላእክት ናቸው ቀድመው። ከመላእክት ቀጥላ መነሳቱን ያየች ማርያም መግደላዊት ናት። መነሳቱን ያየችው ማርያም መግደላዊት ካየች በኋላ ለሐዋርያትም ከተናገሩት ሴቶች መካከል አንዷ ማርያም መግደላዊት ናት። መነሳቱን ክርስቶስ ከሙታን ተለይቶ ተነስቷል ብላ የተናገረችው ማርያም መግደላዊት ናት። ወደ መቃብሩ በምትሄድ ጊዜ አስፈሪ ነው። ምክንያቱም ሌሊት ነው። አንደኛ ጨለማ ነው። ጨለማውም ደግሞ ምንድን ነው? ያስፈራል። ሌሊት ምን አለው? የአራዊት ድምፅ አለው። ሌሊት ጨለማ ነው። ከዚያም በኋላ ደግሞ መቃብርም አለ። በመቃብሩ ላይ ድንጋይ ተገጥሟል። ድንጋይ ማንሳቱም አለ። እሷ ግን ክርስቶስን ማየት ትናፍቃለች። መቃብሩንም መፈንቀል ማንሳትም ታስባለች ወይም ታምናለች ወይም ደግሞ ታስባለች። በልቧ ታወጣለች፣ ታወርዳለች። ነገር ግን ምንም አይነት አቅም ስለሌለ አቅም ያለው በጸሎት ስለሆነ በጸሎት ከመቃብሩ ላይ ቁማ ትጸልያለች። ከዛም በኋላ ክርስቶስ ለመላእክት ተገለጠ ትንሣኤውን። ከመላእክት ቀጥሎ ደግሞ ለማርያም መግደላዊት ታየ። ማርያም መግደላዊት ለሐዋርያት ተናገረች። ለሐዋርያት ክርስቶስ ተነስቷል ከዚህም የለም ብላ የተናገረችው ማርያም መግደላዊት ናት ማለት ነው። ከዛም በኋላ ደግሞ ሲያርግ ተስፋውን ሰጥቷቸው በሚሄድ ጊዜ ሲያርግም ማርያም መግደላዊት በዛ ቦታ አብራ ነበረች። ክርስቶስን መያዝ የክርስቶስን በረከት ይገኛል። ማርያም መግደላዊት ልዩ የሚያደርጋት ልዩ ሽልማት በሐዋርያት መካከልም ዲያቆናዊት አድርገው ሐዋርያት የሾሟት ማርያም መግደላዊትን ነው። ስለዚህ በእግዚአብሔር ቤት መጽናት፣ እግዚአብሔርን መለማመን፣ እግዚአብሔርን መለመን፣ እግዚአብሔርን በጸሎት መጠየቅ፣ ከእግዚአብሔር ጋር በብርታትና በትጋት መኖር ምን ያደርጋል ከተባለ ያሾማል፣ ያሸልማል። ከእግዚአብሔር ያለ ሹመት ከእግዚአብሔር ያለ ደግሞ በረከት ምንጊዜም አይጠፋም፣ አይጎልም። በሰዎች ያለ በረከት በሰው ይወሰዳል። በእግዚአብሔር ያለን በረከት ግን ማንም አይወስደውም። ሰው ቢንቀን እግዚአብሔር ያከብረናል። እግዚአብሔር ከናቀን ግን ማንም አያከብረንም። ሰው ቢጥለን እግዚአብሔር ያነሳናል። እግዚአብሔር ከጣለን የሚያነሳን የለም። ስለዚህ እግዚአብሔር እንዳይጥለን ሁላችንንም በቅዳሴው በጸሎቱ ልንተጋ ልንማጸን ይገባል። የአባቶቻችን አምላክ እግዚአብሔር ቅዱስ ፈቃዱን ይሁንልን።